ህዳር 29 2016 ዓመተ ምህረት የትግራይ ልጆች ከፍተኛ የወታደር መኮንኖች ከብልጽግናው ማረሚያ ቤት ነፃ የወጡበት ቀን፣ የዳንግላ የቢትወደድ መንገሻ ጀንበሬ ልጆች ድል ያደረጉበት ቀን፣ የብልጽግናውን የዳንግላን ማረሚያ ቤት የበጣጠሱበት ቀን፣ የአፈሳ የኳኩራ ልጆች፣ የጫራ የጊሳ ልጆች፣ የቱመሃ ያባድራ ልጆች የብልጽግናውን ማረሚያ ቤት የበጣጠሱበት ቀን፣ የዳንግላ ወጣት በግፍ መሳሪያ የታጠቀበት ቀን ዛሬ ህዳር 29 2018 ዓመተ ምህረት ሁለተኛ ዓመቱ ይከበራል። ታዲያ ይህንን ጀግንነት ያስተባበሩትን ሰዎችስ ታውቋቸዋላችሁ? ምስጌ ዘድንግል፣ ዘመን ተሻለ፣ አለልይ ባይህ፣ ሌሎችም አሉ እኔ ያልጠራኋቸው። አዎ የዳንግላ ልጆች የትግራይ ልጆች ከብልጽግናው አፍ ላይ ቀምተው ለቤተሰቦቻቸው ያስረከቡበት ቀን፣ የቢትወደድ መንገሻ ጀንበሬ ልጆች የአማራ ክልልን መታወቂያ ሰርተው ለትግራይ ልጆች ሰጠው እስከ ቤተሰቦቻቸው የትግራይ ልጆች የሸኙበት ቀን ዛሬ ህዳር 29 2018 ዓመተ ምህረት ሁለተኛ ዓመቱ ይከበራል።